ሰላማችሁ ይብዛ። የመፍትሄ ለትውልድ ዩቲዩብ አገልግሎት ለምትከታተሉ ወገኖች በሙሉ ሳምንቱን እንዴት ቆያችሁ? እኔ ሰላም ነኝ። ለዚህ ለመልእክቴ ወይም ለአገልግሎት እንግዳ ለሆናችሁ ካሳሁን ተስፋዬ እባላለሁኝ። ባለፈው ክፍለ ጊዜያችን ግንኙነት ማደስ በመንፈስ ቅዱስ አማካኝነት ከእግዚአብሔር ጋር በሚለው ርዕስ የጀመርነው ክፍል 9ን በጴጥሮስ ሕይወት ነው ያየነው። ሐዋርያው ጴጥሮስ ቀደም ሲል ጌታ ኢየሱስ ክርስቶስን የካደበትን ሕይወትና በመንፈስ ቅዱስ ሕይወቱ ከተለወጠ በኋላ እንዴት በኢየሩሳሌም ከተማ ውስጥ የወንጌል ስርጭት ላይ በጣም ጠንካራ ተሳታፊ እንደነበረ፣ ሕይወቱ እንዴት እንደተለወጠ፣ እሱ ብቻ ሳይሆን ሌሎችም አብሮት የነበሩ ሐዋርያቶች ወይም ደቀ መዛሙርት በመንፈስ ቅዱስ ኃይል በወንጌል ስርጭት ላይ የነበራቸው ሚና አብረን አይተናል። እኛም ዛሬ ይሄ የሥራ ኃላፊነት ተረኞች ሆነው እኛ እጅ ወድቋል። ያለ መንፈስ ቅዱስ ለወንጌል ስርጭት መውጣት በጣም የዋህነት ነው የሚሆነው፣ አይታሰብም። ብዙዎቻችን ያለ መንፈስ ቅዱስ ሙላት ለወንጌል ስርጭት ወጥተን ነው ፍሬ ያጣ ነው የሚል ሀሳብ ያለበትን ንግግር ይዛለት እንዲሁ ተናግሬያለሁ። ዛሬ ክፍል 10ን አብረን የምናየው በመንፈስ ቅዱስ አማካኝነት ግንኙነታችን ከእግዚአብሔር ጋር ሲታደስ እንዴት ከፍርሃት ነፃ እንደምንሆን ነው። ከፍርሃት ነፃ የሆነ ሕይወት እንዴት እንደምንኖር ዛሬ አብረን ማየት እንጀምራለን። ከዛ በፊት እስኪ አብረን እንጸልይ። እግዚአብሔር ቅዱስ አምላካችን ሆይ ሳምንቱ ከክፉ ሁሉ ጠብቀህን በሰላም በጤና በዚህ መድረክ ላይ ተገናኝተን ቃልን እንድንማማር እድል በድጋሚ ስለሰጠን እናመሰግናለን። ይህንን አሁን የምንሰማውን ቃል ባርክልን። ሕይወታችን የሚለወጥበት በመንፈስ ቅዱስ ኃይል የምንገለጥበት ወቅትና ዘመን አድርግልን። ቀሪውን ጊዜ ባርክልን። ከኛ ጋር አሁን እንወድሃለን፣ እናመሰግናሃለን። ኢየሱስ ክርስቶስ ስም አሜን። ከፍርሃት ነፃ የሆነ ሕይወት ለመኖር በመንፈስ ቅዱስ ሕልውና ውስጥ መሆን እጅግ በጣም አስፈላጊ ነው። ዛሬም ከሉቃስ ወንጌል ምዕራፍ 24 ነው የምንጀምረው። ሉቃስ ወንጌል ምዕራፍ 24 ከቁጥር 37 እስከ 40 ድረስ ባለው ክፍል ውስጥ ጌታ ኢየሱስ ክርስቶስ በኢየሩሳሌም ከተማ በአንድ ቤት ውስጥ በተሰበሰቡ ደቀ መዛሙርት መካከል ድንገት ከትንሣኤ በኋላ ተገኘ እና ጌታ ኢየሱስ ክርስቶስ የተገደለበት ሰሞን ስለነበረ በኢየሩሳሌም ከተማ የነበረው ድባብ ጥሩ አልነበረም እና ማለት ብዙ ከእሱ ጋር የነበሩ ሰዎች የሚፈሩበት ጊዜ ነው። እነኚህ ሰዎች ደግሞ እንደውም ይብሱኑ በር ዘግተው አንድ ቤት ውስጥ ተከማይተው ነው እየተጠባበቁ ያሉት። በፍርሃት ውስጥ ነው ያሉት፣ በጭንቀት ውስጥ ነው ያሉት። ከተማ ውስጥ ጥሩ ነገር አይወራም። ምክንያቱም ጌታ ኢየሱስ የተገደለበት ጊዜ ነው። ጌታ ኢየሱስ የተገደለበት ከተማ ነው። በፍርሃት ውስጥ ነበሩና ድንገት ኢየሱስ በመካከላቸው ሲገኝ በፍርሃት ሞልቶባቸው ተጨንቀው ደነገጡ ነው የሚለው ክፍሉ። ነዛ ነው የሚለው። ይህ ፍርሃት የውስጥ ፍርሃት ነው። በአካባቢው የነበረው ነገር ነው ልባቸውን በፍርሃት የሞላው። በፍርሃት ውስጥ በጭንቀት ውስጥ ነበሩ፣ ደነገጡ። ስለምን ትደነግጣላችሁ? ስለምንስ ትፈራላችሁ ነው ጌታ ኢየሱስ ክርስቶስ ለእነዚህ ደቀ መዛሙርት ያላቸው። እነዚህ በፍርሃት የተሞሉ በጭንቀት የተሞሉ ደቀ መዛሙርት ከጥቂት ቀን በኋላ በመንፈስ ቅዱስ ኃይል ተሞልተው በኢየሩሳሌም ከተማ አንድ ቤት ውስጥ እኮ አይደለም፣ ከተማ ውስጥ እኮ እየተንቀሳቀሱ ከተማውን እኮ ያናወጡ ሰዎች እኮ ናቸው። በሐዋርያት ሥራ ምዕራፍ 4 ቁጥር 18 ላይ ሐዋርያቶች በከተማ ውስጥ ካሰራጩት ወንጌል የተነሳ ከተማዋ ተደበላልቃለች። በተለይ ተቃዋሚዎች፣ አሳዳጆቻቸው ከፍተኛ ስጋት ላይ በወደቁበት ሰዓት ነው ይሄ አሁን የማነብላችሁ ክፍል በጴጥሮስና በዮሐንስ የተባለው። ዮሐንስና ጴጥሮስ እስር ቤት ተጥለዋል። ለምን? በጌታ በኢየሱስ ክርስቶስ ስም ወንጌል እየሰበኩ ከተማውን ስላናወጡ፣ በትምህርታቸው ከተማዋ ስለተሞላች ትልቅ ፍርሃት ወድቆባቸዋል ተቃዋሚዎቻቸው። ስለዚህ እስር ቤት ከተቷቸው ታስረዋል። እስር ላይ ያሉ እነሱን ከእስር ለመፍታት እንደዚህ ብለው አስጠነቀቋቸው። በዚህ ስም አትናገሩ፣ በኢየሱስ ስም አትናገሩ። በደንብ ስሙኝ።
በኢየሱስ ስም አትናገሩ፣ በዚህ ሰውዬ ስምም አታስተምሩ፣ ሁለተኛ እንዳትናገሩ አሏቸው። ጴጥሮስና ዮሐንስ ግን እግዚአብሔርን እንታዘዝ ወይስ እናንተን? እስኪ እናንተ ፍረዱ የሚል ሀሳብ ነበረ ውስጡ። ወንጌል ስበኩ ያለን እግዚአብሔር ነው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ያለን እግዚአብሔር ነው። እግዚአብሔርን እንታዘዝ ወይስ እናንተን እንታዘዝ አሏቸው። በአንድ ቤት ውስጥ በኢየሩሳሌም ከተማ ኢየሱስ ሲመጣ በትልቅ ፍርሃት ውስጥ ነበሩ። በዚህ ትልቅ ስደት በነበረበት ተገርፈው ተደብድበው እስር ቤት በገቡበት ሰዓት ግን ሁለተኛ በዚህ ሰውዬ ስም አትናገሩ፣ በዚህ ሰውዬ ስም አታስተምሩ፣ ኢየሱስ የሚባለውን ስም እንዳትጠሩ ሲሏቸው በጭራሽ አናደርገውም፣ ያየነውንና የሰማነውን ከመናገር አንቆጠብም፣ አንታቀብም ነው ያሉት። ይህን ድፍረት ከፍርሃት ነፃ የሆነ ልብ ከየት አመጡ? ትላንትና ትንሽ ቅጀት የመሰለ ነገር ያስደነገጣቸው፣ ዛሬ ግን በሰራዊት ተከበው እየተገረፉ ሰውነታቸው እየደማ እስር ቤት እስር ላይ ያሉ ይሄንን የሰማነውና ያየነውን ነገር ከመናገር ከማወጅ አንመለስም የሚል ልብ ከየት መጣ? ከፍርሃት ነፃ ያደረጋቸው ምንድን ነው? በመንፈስ ቅዱስ ሕይወት ሲሞላ እንደዚህ ነው። ዛሬ ብዙ ሰዎች በፍርሃት ተሞልተው በየቤቱ አሉ። እሞት ይሆን? ባረር ይሆን? እሰደድ ይሆን? ራብ ይሆን? እደኸይ ይሆን? ትዳሬ ይፈርስ ይሆን? እጮኝነቴ ይፈርስ ይሆን? ልጆቼ ይበተኑ ይሆን? እሰደድ ይሆን? እታመም ይሆን? እንደዚህ እያሉ ሰዎች በብዙ ፍርሃት ቤታቸውን ዘግተው ቁጭ ብለዋል። በሰው ሕይወት ውስጥ ብዙ ፍርሃት አለ። ሰይጣን በሰው ሕይወት ውስጥ ብዙ ፍርሃት ከቷል። ሰዎች በብዙ ፍርሃት ውስጥ አሉ። በብዙ ፍርሃት ውስጥ ያላችሁ ሰዎች በደንብ አዳምጡኝ። ከፍርሃት ነፃ የሆነ ሕይወት መኖር የምትፈልጉ ከሆነ ከዚህ ከፍርሃት እስራት ለመፈታት የምትፈልጉ ከሆነ በስራት ከተዘጋባችሁ ቤት ውስጥ መውጣት የምትፈልጉ ከሆነ በደንብ ስሙኝ። እነዚህ ሰዎች ከተማ ውስጥ እንደፈለጉ እየፈነጩ እየጋለቡ ወንጌል የሚመሰክሩት ተቃዋሚዎቻቸው አትናገሩ ሲሉ እንናገራለን ያስባላቸው መንፈስ ቅዱስ ነው። ከፍርሃት ነፃ ነበሩኝ ሰዎች። ከፍርሃት ነፃ የሆነ ህይወት ለመኖር በእግዚአብሔር ሕልውና ውስጥ መገኘት በጣም አስፈላጊ ነው። በመንፈስ ቅዱስ ቁጥጥር ስር መሆን በጣም አስፈላጊ ነው። ሁልጊዜ በመንፈስ ቅዱስ የተሞላ ህይወት ያላቸው ሰዎች ደፋሮች ናቸው። ከፍርሃት ነፃ ናቸው። ሞት አይፈሩም፣ በሽታ አይፈሩም፣ ሰው አይፈሩም፣ በጨለማ አይፈሩም፣ የቀትር ጋኔን አይፈሩም፣ ጠንቋይ አይፈሩም፣ ሟርተኛ አይፈሩም፣ መተተኛ አይፈሩም። ደፋሮች ናቸው። ከፍርሃት ነፃ ናቸው። ከፍርሃት የተፈታ ህይወት ለመኖር የምትፈልጉ ከሆነ በመንፈስ ቅዱስ ሕልውና ውስጥ ሁልጊዜ ለመገኘት መትጋት አለብን። በትንቢተ ኢሳያስ ምዕራፍ 34-35 ላይ በተለይ ምዕራፍ 35 ቁጥር 4 ላይ ልባቸው በፍርሃት ለተሞሉ ሰዎች እግዚአብሔር እንደዚህ ይላል፣ አምላካችሁ ይላቸዋል ኢሳያስ፣ አምላካችሁ እግዚአብሔር በበቀል ብድራት ለመመለስ ስለሚመጣ አትፍሩ ይላቸዋል። በኢየሩሳሌም ከተማ ያሉ አይሁዳውያን፣ እስራኤላውያን ፍርሃት የሞላባቸው የኤዶማውያን ዛቻና ጥቃት ነው። የጠላቶቻቸው ማስፈራራት፣ የጠላቶቻቸው ዛቻ ልባቸውን በፍርሃት ሞልቶት ነበረ። የውስጥ ፍርሃት ነው፣ የልብ ፍርሃት ነው የነበረባቸው። ስለዚህ እግዚአብሔር እንደዚህ ያለ ልባቸው በፍርሃት የተሞሉ እነዚህን እንዲበሏቸውና አነሳሷቸው። እግዚአብሔር ይመጣል። አሁን በእግዚአብሔር መምጣት ውስጥ ነው ያለው ማደፋፈሩ። እግዚአብሔር አምላካችሁ ይመጣል። የሚመጣው ደግሞ ጠላቶቻችሁን ኤዶማውያንን ለመበቀል ይመጣል። እነሱን ለመደምሰስ ይመጣል። እነሱን ለመበቀል ይመጣል። በእግዚአብሔር መገኘት ጠላቶቻችሁን እግዚአብሔር ይበቀላል። ብድራትን ይመልሳል። እግዚአብሔር ብድራትን ለመመለስ ጠላቶቻችሁን ለመበቀል ይመጣል። በሉና ህዝቡን አበረታቱ። አትፍሩ። አምላካችሁ እግዚአብሔር ይመጣል። በምን ይመጣል? በበቀል ይመጣል። በብድራት ይመጣል። ብድራት ለመመለስ ይመጣል ይላቸዋል። እግዚአብሔር ሲመጣ፣ እግዚአብሔር በሰው ህይወት ውስጥ ሲነግር ሰው ከፍርሃት ነፃ ነው የሚወጣው። አትፍሩ። ለምን? እግዚአብሔር ይመጣል። እግዚአብሔር ባለበት ፍርሃት የለም። ሰው ከፍርሃት ነፃ የሆነ ህይወት ይኖራል። ስለዚህ ዛሬ በልዩ ልዩ ፍርሃት ውስጥ ያላችሁ ወገኖቼ፣ እህት ወንድሞቼ፣ ከፍርሃት ነፃ ለመውጣት ከፍርሃት ስርዓት ነፃ ለመውጣት በበሽታ ምክንያት የምትሰቃዩ፣ በፍርሃት ውስጥ ያላችሁ፣
በድህነት ምክንያት በፍርሃት ውስጥ ያላችሁ፣ በትዳራችሁ ውስጥ በፍርሃት ውስጥ ያላችሁ፣ የምትጨነቁ፣ ሆስፒታል ያላችሁ፣ የተለያየ ችግር ውስጥ ያላችሁ፣ በዙሪያችሁ ሰይጣን በሚያደርገው ነገር እየፈራችሁ እየተጨነቃችሁ ያላችሁ ሰዎች ስሙኝ። እግዚአብሔር ይመጣል ከፍርሃት ነፃ ሊያወጣችሁ። መንፈስ ቅዱስ ሕይወታችንን መቆጣጠር የሚፈልገው አንድም ለዚህ ነው። የድፍረት ሕይወት እንዲኖረን፣ ከፍርሃት ነፃ ወጥተን እንድንመላለስ፣ የወንጌል ሰባኪዎች እንድንሆን፣ የመንግስቱ ሰራዊት ሊያደርገን እግዚአብሔር በመንፈሱ እንድንሞላ ይፈልጋል። ክፍል 10ን ይህን ያህል አብረን ዛሬ ካየን ክፍል 11ን በሚቀጥለው አብረን እንቀጥላለን። በጥሞና ስላዳመጣችሁኝ እግዚአብሔር ይባርካችሁ። የሚቀጥለው ሳምንት እስክንገናኝ ሰላም ሁኑ። ተባረኩ።